Oh, finally, I got it. I got it. I got it. I got it. ኦኬ ጋይስ በሶስት ነው የሚባዛው ጋይስ አሁን ያውን አበባ መሙላት አለብንሽ ጋይስ ዲቦ ሚስ አርጋኛለች የለች ፋሚሊ ይሰማል ጋይስ ኤቭሪዋን ጋይስ አሁን እንዳለ በሶስት ነው የሚባዛው ቤተሰብ በሶስት ነው የሚባዛው ጋይስ ኤቭሪዋን በሶስት ነው የሚባዛው ጋይስ አረ ጋይስ ታይም 3 ነው አረ ታይም 3 ነው አረ ተው አረ ተው ዱ something ወይ ሆዲክዬ አረ ድጋሚው ሆዲክ የሆነ ነገር አርጊበት አንቺ የሆነ ትልቅ ነገር አልልኪም እንዴ That's my girl ብድር መላሽ በኋላ አንቺ ሚዩት አርገሽ ነው አራት ሰሚኝ ሚዩት አርገኝ ነው እየሰማሁህ ነው ሳይዙ አሁን አትረዳኝም ዝም ብዬ ነው የገባሁት ቤት ታፕታፓጅጎ ለሚ ግን ዲቦ አንቺ አንበስቴን አስጭኝማ የምን አንበሳ አለብኝ እና ታዲያ ጋስ ኮፒሊንግ አርጉሽ ኮፒሊንግ ቤተሰብ ኮፒሊንግ መላጤን እየበላኝ ነው ምን ላድርግ እናንተ አረ ሆሊክ በቃሽ ቴንኪው ማሪ ቴንኪው ስትጀምር ቤተሰብ የላትም ልጅቷ ችግር የለውም ማ አንተ ምንድን ለማለት በቃ ተመስገን ነው ማለት እኔ ምንድን ነኝ እንዴ የምን አባቢ ነው አንተ ምን ያንሰኛል የት የመጣ ቤተሰብ ነው ያለክ አንተ ችስታ ኤልዳና ያለች እሱንም በስንት ነገር ሆፕ ነበር ሆፕ የት እንደጠፋ አንቺ ሆፕስ ወይኔ ሆፕዬ ማርያም ናፍቃኛለች በጣም የት ነው ያለችው ግን አንተ ግን ሆፕ ጠፋች እኮ የሁሉም ጊፍተር ሆነች ከሆነ ሰዓት በኋላ የኔም ጊፍተር ሆነች ባዘዌ ፈጣሪና መስኪኝ እኔ በማቋረጤ ነው እንደዚህ ወደ አንቺ ጋር የመጡት እንጂ ጌታን አንተ በማቋረጥ አለም ከአንተ ጋር ስለምትወደኝ ነው በቃ እኔ ስለምትወደኝ ነው መተሰፖርት የምታደርገው ወይኔ ክሬዲት ለመውሰድ ግን አንቺን እኮ አታውቅሽም ከአንቺ በፊት እኮ ነው ሰፖርት ታደርገኝ ነበር ሲቀጥል ማለት ሲጀመር ይኸውልህ ከአንተ ጋር ስጫወት ምናምን ምን ያህል ላይክ ጥሩ ልብ ባዘዌ ኢትዮጵያ የሚያውቁኝ ባንቺ ነው ማርያም አንደርስታንድ ስላደረገችኝ በቃ ጥሩ ልብ ነው ያላት ሰፖርት ላደርጋት ምናምን ብላ ነው አሁን ተናገርኳ በገዛ አፌ ጥሩ ልብ አለሽ ብያት እኮ ነው አቤልዬ ግን የመልክኔት ነበር የጠፋው እኔ ዛሬ ቆልቶኛል ቢቀርልኝ ከዚህ ሰውዬ ጋይስ ትሪፕል ነው ጋይስ መኒገን ጋይስ እዚህ ላይ መኒገን ኮም ቤተሰብ መኒገን ወይስ አንድ ባቡር ወይ አሳ ምናምን ነገር አውርዱ ጋይስ ከሞን ሆሊክ የማሬ ቴንኪው አረ ጋይስ እንደው አሳ ማሬ ዲቦይ ወይ ከዳሽኛ ቢሆንልሽ ከዳሽኝ ደግሞ በፍጹም አላደረገውም የምር ንፍቅ ነበር ያልሽ
አንተ ጅል ምን አስበህ ነው? አይዞሽ ጊፍት አይቀርም እኮ ዋና ፍቅራችን ነው። አንገራማይኔ መጣ ደሞ አንቺ ለዛ ነው ግን የዘጋሽኝ እና አልፈልገኝ ከሱ ጋር ጎዳ ማደግ አልችልም። ጥሩ ሰናት ያወራል ተሳስቼ ጋስ ጋስ አንድ ዛው አለ ወደ ስራ እሺ አልፈልግም ሚዩት ጋስ አንድ ሰው ቤተሰብ አንድ ሰው ጋስ አንድ ሰው ቤተሰብ አንድ ሰው እሺ ጋስ ከሞን አንድ ሰው እዚህ 100 ምናምን ሰዎች አላችሁ አንድ ሰው ኧረ አበባ አሚራዬ ቴንክ ዩ ሶ ማች ስለታወሙል ሁለት ሰው ጋስ ሁለት ሰው አባ እንኳን የሚሞራል ሁለት ሰው ይሄ ኮፍያ የእድር ቤት ዘበኛ ነው የመሰልኩት እንደዚህ ዱላ ቢዝበት በምን ይደርይ ጋይስ ካሙ ትሪፕል ቲም ወርክ ቤት ይኸው መጡለት ማማዬ ወከኔ ጋር ሲጫወት ነው እነዚህ ችግር ያለባቸው አሁንክ የፑሽ ቤተሰብ ፑሽ ሃሌሉያ እንደዚህ ቆልቆም የቆም ልመና ጎበዝ እስቲ ቤተሰብ ጋይስ ካሙ ቲም ወርክ እስቲ ቪዲዮስ አህመድ ከሞን አህመድ ማነው እቺ አታስለምነኝም ጌታ ሁሌ ስበልጣት እንደዚህ ነው የምትሆነው ትስቃለች ስማ በጥያቄ ነው እሺ ምን ጫወተው ቤት ውስጥ አዎ እንደዛ ነው እና በጊፍት ካንቺ ጋር ምን በቁም በእናንተ ቁም ምን አልተይ ነው ወይኔ ባህራም እውነት ማሜን በእናትሽ እውነት ናፍቆኛል በእውነት ሰላም ቤት ማነው ማሜ ተጣላች ማነው አቁርፍ ያለው ህግ መቼ ይወራሳለ ለለፍታረከሽ አቤት እኔ እናንተ እኮ ከተገናኘ በቃ ሰላበረ ወይ በስነ ስርዓት አለምን ካንተ ጋር ዘብዘብ ይመሳቅ ፍቅረኛሽ እየተባልሽ ማ የመላጣ ልጅ በላት የንፍጣ ልጅ